ቀን ላይ በደንብ አድርጋ አሪፍ ቪዲዮ ሰርታ ለቃ ብዙ ሰው ላይክ አድርጎላት አለች እኮ ቀን ላይ። ማንን ነው የምታጭበረብሩት? ማታ ላይ ተነሳችና ይነዋ ራሴን ላጥፋ ብላ ወረወረች። እርጉዝ ሴት፣ ለልጇ የምታስብ ሴት ራሷን ከሌሊቱ 9 ሰዓት አንስታ ወረወረች ነው የምትሉ? ወረወረች ነው የምትሉ? አይደለም። በሚገባ የሚደበድባት ሰውዬ አልረካም። መጨረሻ ላይ ህይወቷን ቀጠፈው። ዛሬ ልደቷ ነበር የልጅቷ። ዛሬ ከጓደኞቿ ጋር ሴሌብሬት አደረገው ነበር። የጻፈችው ነገር ደግሞ ትላንትና ነበረ ጽፋለች በኦሮምኛ። በጣም 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 የሚያሳዝኑ አረመኔ ሰዎች አሉ። እቺን የመሰለች ልጅ ቀጥፈው እነሱ የሚጨነቁት ለሰካራም ለሴተኛ ዱርዬ ይጨነቃሉ። ለሰካራም ዱርዬ ስለሞተችው አይደለም እነሱ አሁን የሚጨነቁት። ይሄ ልጅ ፈምሷል፣ የኦሮምኛን ዘፈን ከፍ አድርጓል፣ የዚች ልጅ ህይወት ምንም ችግር የለው ማለት ቀን ላይ እኮ ቪዲዮ ሰርታለች እየሳቀች ደስ ብሏት ፈገግ ብላ ምንም አይነት ችግር ሳይኖርባት ሰርታለች ቪዲዮ እኮ ቀን ላይ። ማንን ነው የምታጭበረው? እያልኩ ያለው ራሷን ልጅቷ አታጠፋም ነው እንጂ እኔ ልጁም እንደዛ የሚያደርግ አይነት ሰው አይመስለኝም። እኔ አይ ሰውም እንዳለው እኮ ትላንትና አብሮ ናቸው። ትላንትና ፀጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ። ዛሬ ነው መሰለኝ ልደቷ። ሜካፕ ምናምን ተቀባብታ ስቱዲዮ ሄዳ ፎቶ ሁላ ተነስታ ነበረ። እንግዲህ ዛሬ የሚፖስት ፎቶ ነበረ ማለት ነው ያ ፎቶ እና ምን እንደተፈጠረ አይታወቅም። እውነቱ እንዲወጣ እኛውን የምንታገለው ትግላችን የእሷ እውነት እንዲወጣ ነው። ለምንድን ነው ይሄ? ማን ሰው ጥሏት ነው ወይስ ራሷን ገላ ነው? በቃ ማለት ምን እንደተፈጠረ ነው ማወቅ የሚፈልገው ይሄ ህዝብ። የምንፈልገው እሱ ነው። እሱን ለማድረግ ደግሞ ፑሽ ማድረግ አለብን። ታርጌትም ከሆነ በደንብ እናወጣለን፣ እኛ እናወጣለን። ታርጌትም ልጃችንን ታርጌት ለማድረግም ታስቦም ከሆነ አሁን ብቅ ስላለ አንድ አለች ደግሞ ተባለ አይን የሆነች አርቲስት ነው የኦሮሞ፣ እሱንም ታርጌት ለማድረግ ታስቦም ከሆነ እናወጣለን። አንተኛ ትልኛ አዱኛ ገንቱ ቀኖኒ በከ ከደቱሬ ከንጅራቱ በከኩን magaalaa Finfinnee kutaa magaalaa Lammii Kudhaatti naannoo Sanshaayinii jedhamu ture jiraattu. Egaa waan ishee mudate isheetu beekaa. Bakka namni argamu kana darbii kanarratti jiraataa jiranii hirribumaa kaatee akka isheen gaduuf darbatte akka nuti arganne dhugaa baay'ee nama gaddisiisa. waan hundi rakkoon guddaan nama qunnamuu danda'a. Garuu haala kanaan of balleessuun gaarii turre maal godhagaa addunyaatu kanadha nagaan boqodhu jennaan. ቁጥር ትናንትና 300 ምናምን ሺህ ነው የሚለው እና 300 ምናምን ሺህ የነበረ ፎሎወር ዛሬ ደግሞ 400 ምናምን ሺህ ደርሷል። ማለት ለምን እንደምትከተለው በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ አይላትም። ልጅ ልውለድ ስትለው አይተውድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው። የውስጥ መቼም እንትን ከና አይጠፋብንም አይደለ? በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ለምራት ይችላል። ልውለድ ስትለው አይተውድም ማለት በዚህ ተጣሉ። በምን አወቅሽ? ኢንፎርሜሽን እንዴት አወቅሽ? ይሄንን ከየት ሰማሽ? እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይስ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው።
መጣ ለፈተኛ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ የተባሉ እንደዛ ነው የሰማሁት። እኔ ከጓደኞቹ ነው የሰማሁት። ብዙ የሱ ጓደኞችን ማውቃቸዋሉና እና ታይቃቸው ምንድነው ምናምን እንደዚህ እውነት ነው ምናምን ስለ አዎ ሌሊት 10 ሰዓት እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄንም ያለን እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት እኮ። አንተ ለይልሽ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር። በብድን የተጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ ያለው አይደለ ከሌላ እሷ ይላትም ልጅ ሉለት ስትለው አይቶድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ምን ኬት ሰማሽ? አንዱ ዓለም ጋር እኔ ምግባባለሁ። ኦኬ ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን። በዛ ሰዓት ከጓደኞቹ ጋር እኔ ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ፀጉሯን አሰርቷ ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ እንደዛ ነው። አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ጣልቱ ማለት ጎረቤታቸው ናት። አንድ ላይ ነው የሚኖሩት እዛ ማለት ነው። እቺ ማለት ጽሁፉ የሚለው ስለ ፍቅር ከምትዘምሩ ፍቅርን አይነት እንትን ነው የያዘው ውስጡ ማለት ነው። በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው አሁን ዙሪያዋ ላይ ጎረቤቶቿ ላይ ሰዎች የሚያወሩት ማለት ነው። ሶ እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስታውቃለች። በጣም ከስታ ነበረ። ያቺ ምናቃት ኢንፍሉዌንስ ስታደርግ የነበረችው ቀነኒ አይደለም አሁን ያለችው አይደለ? ይሁን በጣም ያስታውቃል ዲስኮምፈርት የሆነ ሰው እንደሆነ